ሰላም እንዴት ናችኋለን? ዛሬ ብሎግ ልቀርጽላችሁ ፈልጌያለሁ። ከስራ መልስ እንግዲህ ያለን ግማሽ ሰዓት እንዴት እንደምናሳልፍ እናያለን ማለት ነው። እስከ አንድ ጀለስ እየጠበቅን ነው። የኔ ቤት እዚህ ነው፣ የሱ ቤት ደግሞ እዚህ ጋር ነው። ምግብ ልንበላ ነው እና ምን እንደምንበላ አብረን እናያለን። እስከዛ ፋሚሊ እንግዲህ እስካሁን አልመጣም፣ እየጠበቅነው ነው። በሚያሳዝን ሁኔታ የሆነ የሮበኛ ያዛጋኛል፣ በዛ ላይ ደክሞኛል። እንደምታዩት ፊቴ ላይ ምናምን ስልችት ብሎኛል። እና የሚገርመው ነገር ደግሞ ልጁን የምጠብቀው አንድ ምግብ እንሞክራለን ብዬ ነበረ፣ ባህላዊ ምግብ እንጂ ያን ያክል ምግቡን ፈልጌው አልነበረም። ግን ያው ቪዲዮ እንቀርጻለን ፕላስ ደግሞ እስኪ ሪያክሽናችን በዛው እናያለን ብለን ነበር። ግን ያው ልጁ በዚህ አጋጣሚ እስካሁን አልመጣም። ስቲል ማለት ደብሮኝ ስልኬን አያለሁ፣ ስልኬን አገላብጣለሁ ምናምን ብቻዬን። በነገራችን ላይ ሰውን ከመጠበቅና ከሰው ከመጠበቅ እግዚአብሔር ይሰውራችሁ። የምሬን ነው የምላችሁ። እኔ በጣም የሚያስጠላ ነገር ቢኖር ከሰው መጠበቅና ሰውን መጠበቅ አዛ ነው የሚያደርጉ አዛ። እና እኔ ደረሰብኝ አይደረስባችሁ ለማለት ያክል ነው። እንጠብቀው እስኪ ደግሞ እንግዲህ ተመልሰናል ፋሚሊ። እንግዲህ በሚያሳዝን ሁኔታ ልጁ አልመጣም። እንደዚሁ ጊዜን ጨርሼ ድካሜን እረፍት እንዳላደርግ ምናምን ነገር
እንግዲህ አዝኛለሁ። ምንም ማድረግ አልችልም። በቀጣይ በአሪፍ ቪዲዮ እንገናኛለን። ሰብስክራይብ ማድረግ አትርሱ፣ ሰፖርት ስለሚያደርገኝ። አመሰግናለሁ። መልካም ምሽት።